ከማን ጋር ነው የምትውለው? አንተ ልክ ጠዋት ስታገኘው ሄኒ ማታ መጽሐፍ ቅዱስ ሳነብ ምን እንዳገኘው ታውቃለህ ብሎ የሚጀምር ወሬ የሚጀምር ጓደኛ አለው። ጸሎት እኮ ሳረግ ስንክሳር ሳነብ እኮ ምናምን ብሎ እስኪ ዛሬ ቃለ እግዚአብሔር ለሊት ኬዳን ትሄዳለህ ብሎ ቴክስት የሚያደርግልህ ጓደኛ ከማን ጋር ነው የምትውለው? ምንድን ነው የምታወራው? ሃይስኩል ተማሪዎች ሆንክ ዴስክ ዙሪያ ያሉ ሰዎች ማን ናቸው? ምንድነው በጆሮ የሚገባው? ሰው ብቻውን አይለወጥም። ማውቃ ቅድም እንዳልኩ ህብረታዊ ማንነት ነው ክርስትና። ሁልጊዜም ቢሆን አንተ ራስን ማስገዛት አቅተዋላ የሆነ ሰው ማስገዛት አለብህ። የሚጎተተ ሰው የምታከብረው ሰው ያስፈልጋል። ጧት ጧት ቤተክርስቲያን ሲሄድ የሚቀሰቅስ ሰው፣ ስደክም ያበረታ፣ እሱም ሲደክም አንተ የምታበረታው ጓደኛ እና ማን ከማን ጋር ነው የምትለው? አንተ ማለት በዙሪያ ያሉ 5 ሰዎች ፌዝ እና ቧልትም የሚያወራ ሰው ጋር እየዋል መቼም አትለወጥም። መቼም እግዚአብሔር በተአምሩ እንዲነጥቆ ካላወጣ በቀር አይሆንም። እና ኢንቫይሮንመንት በጣም ማስተካከል፣ በጣም ጓደኛ መምረጥ። አንተ ተጽዕኖ ማድረግ አልቻልክማ የተደረገብህ ነው። ስለዚህ መሻሻል አለብህ። አሁን ኢግኖር አድርጉ ዝጓቸው ምናምን ማለት አይደለም፣ ግን የሆነ አሁን የምትቀናበት መንፈሳዊ ህይወት ያለው ሰው የለም። የሆነች አለች ጧጧ ቤተክርስቲያን ትሄድ ሄደ ኢጎን ገለ ሄደ እባክህ ጓደኛ አርገኝ እባክሽ ጓደኞች አርገኝ ብለህ በቃ እና ጧጧ ቤተክርስቲያን ትሄድ ቀስቀስ። ይህ እኮ የትጋቱ መጀመሪያ ነው ታውቃለህ አይደል? እንዴ በቃ ይሄ ነው መንፈሳዊ ትጋት እንዲኖረን አጠገባችን ያሉትን ጓደኞቻችንን በደንብ ፑሽ ማድረግ ማለት ፍላጎቱ ስላለኝ እኔ አንተን እንድትገፋፋኝ ማድረጉ በራሱ የትጋት መጀመሪያ ነው። ስለዚህ በጣም ወሳኝ ነገር። በጣም አሁን አልገባህማ? አካባቢ ያሉ ሰዎች እንደዛ አይደሉ። ውጣ ከዛ ኢንቫይሮንመንት ራስን ነቅለህ ውጣ እና ክተት የሆነ ቦታ ይሁን። ሁል ጊዜ ቃለ እግዚአብሔር እንድትጣማ የሚያደርጉ ሰዎች ጋር መዋል አለበት። ክርስቶስን የሚሸቱ ሰዎች፣ ቤተክርስቲያን የሚሸቱ ሰዎች